እና ጉሽሜ ቀረ ማለት ነው ይመጣል ሽምግልና ሄዶ ነው ሽምግልና ደግሞ የምን ሽምግልና አያችሁ መከረኛ ይቱልጅ ጋር ደግሞ ሽምግልና ላከ እንደ ይኸውልሽ መጣልሽ እንደው አትቀብረር ያለሽ መጣች ተሳክቶላታል ማለት ነው ሰውየዋ እህሳ እንዴት ነህ አቦ አለን አንተው ረስቲተኝማ አጃብ ምሽም ረስቲተኝ ሙጀልኝም እንዴት ተበላሽ ሆነ የተናሐረጠ ነገር ነው ወግጅ ምንድነው ዛሬ እኛንም ሰላም ሳትል ተስተካክሏለህ ብለህ እናንተ ጋማ መጣሁ ብያችሁ በስልክ እንዴት ናችሁ ሰላም ናችሁ ብያችሁ ነው አረ እንደው ለደንቡም እንደው ሰላም ይባላል ለዚህ ለቀዴታው ተሆነ እንዴት ናችሁ ታዲያ አማን ነው ደህና ናችሁ ለቀረጣው ለቀረጻው ነው ለቀረጣው እንዴት ናችሁ ደህና ከረማችሁ አማን ነው መቼም ደግነ ሁሉ አማን እንዴት እንዴ ቦካ አጃብ ተቦክቷል አሁን ስራ እንዴት ነው አማን ነው እናንተሳ አለን ዛሬ እኮ የሚገራርም የምስራች ይዤላችሁ ይዤ የመጣ መቼም የምስራች ምስር በላ አሜን ነው ኧረ ምስር በላ ካለስ አንዷን ጠቦት ፏ አርገልኝ ነው የምበላው ምን ችግር ደሞ ለዘ ነው እንዲያቦ ደሞ ለዘ ደሞ ኮታውጋ አንዴን ፏ ይሰጡት እኮ በደንብ አርጎ የሚበላ ነው የሚመስለው በዝወዙ ጠብጠብ ይያለ ነው የመብላት ወላሂ አይቀር አይደል አንተ ስንታርዱ አንዲ ቀን አንተ በልተኛ ተበላ ነው ምን ዋጋ አለው እሱ ልክ ነው አብረ ፍጭፍጭ አርገህ ትበላል ነው እሱ ልክ ነው እሱ ልክ ነው አይ የምስራች አለኝ የምሪን እኮ ነው የማወራችሁ የምሪን ነው የማወራችሁ እሺ ባለፈው በሰርግ ዙሪያ ላይ የሰራ ነው ቪዲዮ የለም ያቺ ልጅ ካጨ ስለ ወርቅ ምናምን ስናነሳ ነበር ስለ ድግስ ምናምን ስናነሳ ነበር የዛኔ ያስደነገከን እና ያስደነገከን ወርቅ ብላ በትክክል እና ተመልካቾቻችን በጣም ደስ ብሏቸዋል እሺ እንዴት ለምንድን ጎሺ በማግባቱ ሊያገባ ስለሆነ ጎሺሚ ሊያገባ ስለሆነ ያው ቤተሰብ ነን እኛ ነን ደግሰን የምንድረው የተለያየ ቃል የገቡልን ነገር አለ እሺ ምን አረኳችሁ አረ ምንም የወስተ ወደዚህ ወላላው ተከብለ የምታየው ለማለት በርግጥ ይከብዳል የምታነበኝ ሸመደርከኝ እኮ የግሽ ምን ሌላ እሺ አንዴ ያው ያስኩት ነገር ልንገራችሁ እስቲ ሄድ ማቀጥ ያው ለጊዜው ስሙን አንጠራውም እና አንድ የወርቅና ብር ሰሪ ድርጅት ነው ለጎሽሚ ጮኛ የሚሆነው 3 ግራም የጣት ቀለበት እኔ ነኝ በነጻ የምችለው ከዛ ማስተዋቂያ ይሰራልኛል ብለዋል አራገኝ ደሞ ጥሩ ነው እኔስ ባገባ እሱ አሳተለልኝ ግድ የለሽም ላንቺ የኔማ ዲው ጉትቻ እንዲው አንገቱም አይቀር የጁም አይቀር 3 ግራም የጣት ቀለበቱ እኔ ነኝ የምችልህ ብለዋል ያው ለጊዜው ስሙን አንጠቅሰው በማስተዋቂያ ስሙን እንገልጸዋለን 3 ግራም 29 እንዲው ዝም ብለን አንዲሹን በመረቁ እኮ እዛ ላይ ነክ ታራ ተሰራለ ደሞ በ90 ሺህ ማስተዋል አይደለም መስራት ይከረበትልሃል በለው እዲማ እሺ ሌላ ደግሞ አሁንም ያው ለጊዜው ስሙን አንጠቅሰው የባህል ልብስ የሀገር ባህል ልብስ መሽጫ ነው ለጎሽሚ አሁን እንደለበስ ነው ማለት ነው አዎ ለጎሽሚ ለሚስቱና ቀመሜ ለቀመሜ ያለም የሲሳይ ቤት በለው አዎ የማንንም ጨመረ የላ ማስተዋቂያ ሰራለው ግድ የለህም በልል እሺ የማ አንተንም አይኖርብህም ጥሎሽ አይኖርብህም ውዱን ነገር ተሻለ ዝንጥ ያለ የባህል አልባሳት ይችላልው ብለዋል እሱንም አመስግነናል ሌላ የመጨረሻው ጃኒ ፕሮዳክሽን የሚባል ፕሮዳክሽን ነው ምን ማለት ነው ጃኒ ነው ጃኒ አይደለም ጆኒ ቲሉ ሰምቻለሁ እንዴ ነው አረደጉድ ነው አራሱ ጉድ ዛሬ እንኳን ላውጋተው በርካታል ዲክ ዛሬ በነጣነት ጃኒ ፕሮዳክሽን እንግዲህ ያው ሰርጉ ላይ እነ ባልጠቆርክ ሚዜ ነው እንጂ መሆን ያለባቸው ካሜራ ይዘው መቆም የለባቸው ሙሉ እኔ ታገባ አንተ ስታገባ አረጋይ ተዝ ወጠምሻ ይቆምልሃል አንተ መሃል ላይ ዓለም ነው የሚሆነው የነገር አንተ ነው ሙሉ ፎቶ ቪዲዮ የሰርጉን የምላሹን የጥፍር ቆረጣውን የመስኩ ጨምሬ ነፃ የማላግባ አይላግባ በቀረው ዛሬስ ግን እንትና አላለኝም ደስታችሁ ብዙ አይ እኔ ደስ ብሎኛል
ግማሽ ደስ ቢለኝ ግማሽ ደግሞ ጥቂት ከፋ ሲያገባ እንደ ድሮ አይጠይቀኝም ምናምን ብለሽ ስትራል ብለሽ ነው? ኧረ አይደለም የተገናኝቷል አንተ እኔ ጠየቃል ጠየቀ አንዲ ዲንቆሮ ሂጄን ያልጠይቀውም እንዴ ሌላ ሳካለው አንተው ምንድነው አልፈልገውም ቆይ ስፖንሰሩ አልተመቸም? ኧረ ተመችቷል። እሱማ ባለበት ይደር ማሳደር ይቻላል ወይ ነው? እቺ መልስልኝ ቢያድር ቢውል ይችላል። ምኑ ይሄ አሁን ያልካቸው ቀን እስኪ ድረስ ድረስ ሽምግልናው እስኪሳካ አሁን የዛሬ ውጤት ምን ሆነ? ዛሬ ምን ቢያሩ ከማሚ አብዬ ምን ሆናችሁ ፊነሳችሁኝ? ኧረ መሳት አይደለም ለማ ነው ከማሚ ምን ተየ ነገር ትንሽ ሳካ ገጠውኝ ነው። ሳካ ትንሽ ሳካ ገጠሙኛል። ዲያኔም ብየላው ጋር አንተ ያፊንልኛል ምን ይሄ ተለባብሰው ቢያርሱ ባረ የሚመለሱ አለ ችግር ተፈጥሮ ነው እንጂ የምን ችግር ነው? እዛ ወንድምየው ጋር ትንሽ ተጋጨንና የማን ወንድም የምን ታምሮ ወይ ግን አንዲ ጥያቄ ነገር ሰው ሽምግልና ልኮ እስከሚፈቀድለት ድረስ እኮ እንትን እኮ ማለት ነው ይሄ ቤተሰቦቿ እስኪቀበሉ ድረስ በፍቅር በክብር እንዲሁ ለአካባቢው ሰው ጥሩ ሰው መልካም ሰው መሆን አለበት አይደል? እንዴ መጥፎ ደባይህን ዲብቅ ይደረጋል። ጥፍር ደብቆ ነው ይባላል። እሱ ጥፍሩን ዳራ ወጣ ጥፍራም ዳራ ወጣ ነው አይደል? ጥፍራም ብቻ አይደለም ስድም ሆነ ወግጂ ባለጌ ባለጌን አንተ አይደለም ቢሉ እኮ ሀቢት ብለህ ክዲት ቢጠሩ ወዲት ተብሎ እንደ መታዘዝ አምባር ጓሮ አንቺ ደግሞ መጀመሪያ እንደው ነገሩን ተሰርተ መሰረት ታጣጣሪ ተሰርተ መሰረት የለም በቃ አይደለም መጀመሪያ ተሸነፍ እኮ ግድ ነው። መጀመሪያ አሽሟጠጠኝ ምን ብሎ አሽሟጠጠኝ ብትይ የትልቅ ሰውን ቤት ይጠብቋል እንጂ ውስጥ አይገቡበትም። የገበሬ ልጅ ጠጋቡን አልቻለም ብሎ ሲል ዝም አልኩኝ። ይበል ምን አለ ያልከኝ? የትልቅ ሰውን ቤት ይጠብቃል እንጂ ውስጥ አይገቡበትም። ይሄ ገበሬ ልጅ ጭልቅ ጠጋቡን አልቻለም። እንፍታው አይደለም ዘበኛ ነው እንጂ መሆን የሚችለው ቤት አይገባም እያለ ነው። አይገቡበትም አለ። ካሁን አንተ ዝም አለ እንዴ ነው ጣልቃ መገባ ጠጋቡን አልቻለም የሚለኝ እኔ ጎሽም ያመጣ ማን ጣልቃ ገባ ብሎ ነው መገባ አትልም እንዴ ወግጂ ምን ሀድ የለም እሱ ቢልክ በቻልከው ልብ ለምን ኖረው ይሄን የሚያክል ጥዝር ወዲህ እንዲዘ ነገራችንበትም እንዴ ብቻ አንቺ አለሽ አይደል? እሺ ቶፋ ምን አይደለም እኮ ያመመኝ እኔ እኮ መልሰሃል እኮ አንተ አልመለስክለትም ወይ ሁላግራግር እያልክ ትመለስ ነበር ለራስህ ሁላግራግር መጀመሪያ አዳምጪ ይኸው ተዛ በኋላ ደግሞ እኔ እኮ ይሄን ሁላ ትቼ ልወጣ ስል እንዴት ሰርግ ተገናኝ ሰርግ ነው እንዴ ተገናኛችሁ? ጓደኛችን አገባ። የማን ጓደኛ? የኔም የሱም ጓደኛ ግብሱ ሰርግ ላይ ተገናኘ። እሱ ማለት የዛች የወደድካት ልጅ ወንድም ማለት ነው። እሱም ጓደኛው ነው እኔም ጓደኛዬ አንድ ሰርግ ላይ ተገናኘ። እስቲ ቀስ በይ ላስረዳው። ተዛ ተገናኘንና እዛ ሰርግ ላይ ለኔ ለቅመን ብለው የትልቅ ሰውን ቤት ይጠብቃል እንጂ ውስጥ አይገቡበትም። ይሄ ገብሬ ልጅ ጠጋቡን አልቻለም ማለት ይሁን ብዬ ዝም አልኩ። እንደው ሀቅ ብል እንደው ልታገስ አልቻልኩም። ለወጣ ስል እንዴት ጎሽሚ ሰርግ አይደለም ሰርግና ሞት ተጥሎ ይከዳል ወይ ብሎ ሙሽራው ተቆጣኝ። ባለንጋ ሸመቀቀኝ። ባለንጋ ተሸመቀቀኝ። ተመልሼ እኮ አልመለስክለትም ወይ አንተ? መልሻለሁ። እርግጥ ነው ለምን ይዋሻል? ለምን ዝም አትልም አንተ? ዝም ብዬ እኮ ቁጭ ብዬ ደግሞ እኮ መልሶ ተንኮለኛ ገደል በሬ ያሳልፋል ዝንጀሮ ይጠልፋል ጅል ያመጣው መዘዝ ለሁሉም ይጠልፋል አይደልና ሃየ በልቲል እኔ ወሽ አንተ ታመልስለት እሱ ተናግሮ አንተ ታመልስ ወይም የሆነ ነገር ታታረግ እሱ እንዲህ አያረግም። መቻል አለብህ። አሁን ይሄ ጀግንነትህን ቆፍጣናትነትህን ወንዲነትህን የምታሳየው በዚህ ነበር። ይሄንን አንቺ ቆራወቅሽ እኮ ሆድ ብዙ ይችላል እንዴ ሆድ ይፍጀ እኔ እኮ ያን ሁላ ተቸኮ ቁጭ ብያለሁ። ኋላ እኮ ካሜራ ባስወጥሮ ቶሎ እንዲመክቸ ቶሎ ባልጥል እኮ ገሎኝ ነበር። ባልጥል እኮ አሁን ተጠቅመው ባልጥል እኮ ማተከራታለህ ለኔ እሷን ተዋትና እኔን አዳምጠኝ። ይሄን ሁላቲል እኔ ጨርሱን ትተቻለሁ ማለት ነው።
እየዘፈነ ነው ምን እያለ ነው እየዘፈነው በሾርኔ እንደው እንዲያዝማሪ እንደው ዙሪያውን ጥምጥም እንዲወጋ በነገር ይወጋጋ ይጀምር ኋላ ላይ እንደው አላስችለሽ ስላልተቀበሉ ነው ለምጨ ተውኩታ ለምትከው ሳምከው ማና አህጃ ተውኩት አህጃ ሰተተው አህጃ ተውኩት ነው ምንድነው ሰንብጓ ጣለው አልኩህ አልገባህም ወሸመው ነው አማርኛ ያወራ አረጋሽ ቀርቅብ ተውኩታ በምን ወርውላ ታዲያ ምን የልጅቱን ወንድም ታዲያሳ ሊመታኝ ሰጣለህ ከረክሬ በስሎ ነው ታ አረተው እንዴው ሸወዲም አርጎ ደበቅም አርጎ አለፍ ይባላል እንዴው የመከተ ጊዜ ብድግ አርጎ እንዴው መታው ወመት መታረጋው መታው ዘሎ መጣ ተቀመጥኩበት ታው ተብዬ ተቆጥቻለሁ እሺ ብዬ ሰው አክብሬ ዝም ብል እንዴው የሴት ያክል ቆጠረኝ ኦሆ ብዬ እንዴው ተበጃጅቼ እንዴው ለወጣም ስል እንዴው ሲዳደኝ ተየት እንደመጣላቀም እንዴው እንካቢረ ባህብሎ ሲጥል ቀብራራ ጎሽሜ ብዬ መክቼ እንዴው ተስራ እንዴ ታውነው ታ በኋላ ማን ምድር ቃጤ ሆነ ያፈላ ሰው ለሚወደው ሰው ማለት ነው ባልጠቆር መስዋዕትነት ይከፍላል አይደል ግን ቆይማ ቅመሜ አንቺ ነው ጥያቄ መመታት ነበረብህ ያልሽው ነው ታሳ እሷ እኮ ተመታ እንዴት የታልቅሰና እያለችኝ እኮ ነው ማን አልቀሳላ እንደው ወየለ ቢመታስ ስማማ ባልጠቆር ቢመታስ ምን ችግር አለው ለሚወደው ሰው እሱማ ልክ ነሽ እኔ ሐሳብ አለኝ ተመተህ በነበርኩ ማለት ነው አስታማሚ የለኝም እቤት ወስዶ ያስታመኝ ትላለህ በዛው ልጅትን ታገኛለህ እንዴው አንተ እኮ ማረብስ እኮ ነው እሰይ አመሰግናለሁ ማረብስ ማለት እንዴ አንተዬ ማለት እንዴ እኔ ለምን አልተመታህም እላለሁ ወንዲነቴን መታ ተብሎ እንዲወጋለት እኮ ነው ከዛ ደግሞ እሷ ትወጋላት እሷ ጀግና ግብታ ወንዲሟን የሞተው ወንዲም ይሸገደለው ባልሻል አዘንሽ ከጣጣ ከቤትሽ አልወጣ ቢሆንም እንዴው ባልጠቆር እሷን ለማግኘት በኋላ ይዘፈን ለመድኩ አይደል እሱ ጋር ይዋ አረቶኝ እገደለው ባልሽ የሞተው ወንዲም ይሻዘንሽ ከጣጣ ተቤትሽ አልወጣ አለ ይሄንማ ትቀርሚያለሽ አጆ ተበላሽ በየሰርጉት ይዘፈን ይሄን ሴታውን እንጀራ ቆጣሪ ያገባሽ ሊባል አይደለም እንዴ ስለዚህና ለወንድሟ ለሷ ተሸነፈ ተመታ ጎሽሜ ሻይነካሽ ነበር ጥሩ ሰው ነው ሊባላል እኮ አሁን እኮ እየፈተኑትም ሊሆን ይችላል አሁን ልጅቱን ፈቀር አይደለም እንዴ ልቡ ተይዞ እየተጃጃለ ነው ልቡን አስረክቧል ወይ በቂዜ ጥቂት ሸሸና አርጓ አልሰጠም ሙሉን ነው የሰጣ አሁን ትትል ደግሞ ወንድሟን መታ ይሄን ሰው ማን ሰው ብሎ ያቀርበዋል እንግዲህ አላስኪታዩ ተመቀደም ይሻላል ማስቀደም የኋላ አስታራቂ አይጠፋም ማለት ያገሬ ሰው ደሞ ታረቃለሁ ብላም ታስፋለ ማን ይሄድ አሁን ሽምግልናው ታዲያ ለሱ ነው አስታርቆ ነው ለሱ እኮ ነው ለመታረቅ በቃ እንግዲህ ይሄ ነገር ተዋክቶ የለም አንዴ ተነዋርጧል ውሻም ታለቀቁብህ ይገርባል ያረጋለሁ ብዬ ወርቅ ገዛልህ አልኩበትን በሬ እንግዲህ ለርቅ ላረገው ነው ካሳ ነው ታዲያ ካሳ ነው እንጂ እሱ መጠገኛ ነው እንዴ እቺ በሬ ያላስት ተከፈለ ያየ ፖሊስ ምናምን እንደው አልታሰርም ተሳተማት እዚህ ሽማግሌ ከሰሰኝ ሽማግሌ ታለ እንትን ነው ግን ይቺ በሬ ያላስት ወልስና ታገር እንጂ እኛ ገሬ ወልስ የለም ባልጠቆርክ ይቺ በሬ ያላስት ተከፈለ ለሶስት ተከፈለ ወርቅም ያረጋታል ለሰርግም ያረጋታል ለርቅም ወርቁም ልብሱም ቀረኩ አሁንማ እንግዲህ ሁሉም ቀረ በሬው ብቻ ነው ያለው ማን ይሰጣል አሁን ልጃቸውን ደብድቦ እሷንስ ብገባ ይለቀታ የብርም አይኔ ግን ትንሽ እንትና የብርም መዝጊያ የሆነ አማች ፈትኖኛል ግድ የለም እሰጣለሁ ይላል እንጂ አልሰጥም አይሉም ነሳቸው እሱ አይደለም ስማ ልጃቸው ምን ብለው ይሰጣሉ ይሄ ሰው ወፈፍ ያረጋዋል ጢንን ያረጋዋል ብለው ነው የሚተውት ለኔ ልጅ ብትናገረው ለራሱ ላይ መለስ ነው ፈተሹት እኮ ልቡን እሳቸው ቢያገኝ እንደማይችል ዝም ብሎ ሆዱ እንጂ ሆዱን ምስጥር አልያዘበት እሱ ስለሆነ ወደ እሳቸው አቀዳለሁ ይሄማ ነውር ነው ይሄ የባለየ ልጅ ያስብለኛል ለምን ይሄማ ተው እንጂ ባልጠቆርክ ተማተህ እንግዲህ ማንም እንዲው ማንም ታዲያ ለመታልሽ ነው እሺ ብለው ሄዱልህ ግን እሺ ብለው ሄዱልህ እነሳቸውማ ሽማግሌ ናቸው እኔንም ተቆጡ ከዚያ በኋላ ያለው ነገር ሄደው እስቲ ያጣሩ ነው ሄዲና እንትን እንልሃለን ተስፋውን ቁረጥ እንግዲህ እያያሃት ልትሃር ነው ልጅቱስ ማ ሰጧት እንግዲህ ግድ የለሽም አሁን እንግዲህ ጫካ ለጫካ አንባህን እየዘራህ ነው ማገኘህ እኔ ጎሽሜን ጠብቂ ደሞ እንደው ታላገኛት ፍቅር
አይ አሁንማ በላሽው አሁን እኮ የቀሩ እንዲሁ አባቷና እናቷ ናቸው እነሱንም ያልመታው አንተ ሆነ ነገርን እኮ ሸሸት ነበር ሻሻሁኝ እኮ ባልጠቆር ታሽሟጠጠኝ ወደዚች ስል እሱ ጠጋት ይል ወደዛ ትል እሱ ጠጋ ሲል ወደዛ ስል ማን ያቀላል ይሄን ወግጄ ወጣ ይሄ ከካሜራው ወጣ ቆይ ሞቅ ብሎት ነበር እንዴ ለምንም ሰርግ ላይ እንትን አይጠፋም ታዲያ ሞቅ ቢለው የሞቅታ ማብረጃ ነኝ ወሽም ያንበርበር ሰማማ ልንገር ባልጠቆር ወይ ራቆ ወግብለሽ አታውጂህን ፕሮግራምና እንትን ሲኖር ማለት ነው ግግስ ነገር ሲኖር ይሄዳል አይደል ወጣቶቹ ባይነህ የምትወዲያ ሴት ይኖራል እንደገና የምታፈቅራት ይኖራል የከንፈር ወዲያጅ ይኖራል ያንተ እንደሞሱ ሊመኝ ይችላል ገባህ አይደለም አሁን እንግዲህ መሸነቋቋት ይጀምራል ግሩፕ ይኖራቸውና ብዲግ ትትል አብሮ ብዲግ ይባል ነገር ፈርታው ቁጭ ተላለ አዲያምጠኝ ቁጭ ተላለ አሁንም እንደገና አስተያየታቸው ለየቀል እንዲህ ያነሱሃል አንተ ባላየ እንዲህ እኔ እህቱን እንጂ ታሆነ አይሆን ከዛ ስማማ ይጀምራል እህት እኮ ተወዲያ ይበላይናት አንተ ከዛ ስማ አንዲት ተመለስክ ቦካ ነገሩ እንዲው ለሽንትም ወጣ መስለ ካሳርገው ወከክ ነው እንጂ አንዲት ይሉክቲል ያሲል አጀገኝ ማዲል ያለው እንዲው ታጠብቅ ለሞትም ትከራለህ ታዲያ ተመሞት ሊገለኛል ነበር እንደሱስ ተቀመኩበት መጥቶ ዱላት ይሰነዝር መከቱ ተዛ አነከቱ ምን አነከተ ተመከከ ዝም ብላ አሯጥም እንዴ ተምታነከታ ይሄ ፈሪር ወጣ ተመከተ ወላ ራሱ እኮ ሀዲናል ታሮጥኩኝ እኮ ይሄ ወጥ ያጠገበው እንጀራ ቆጣሪ ነው የምባለው እንዴ ደግሞ እንደዛ ተብዬ ተመለስክ እኮ ያው እንትን ብለሃል ዙራ ባይነህ ላይ እንዲህ ወንድ ያገባች እንጂ ሴት አላገባሽም እኮ ነው የሚባልላት ኋላ እኮ እንግዲህ እኔ ተሸሸተሮኩ ተፈራው የፈሪ ወደ ታስታውቃለች ይባላል አፋፍላ ሁና በልሽሽ ትላለች አለ ሰጡት እንደናቱ ጀግና አልሸልም እሺ ዳባት አጎደይ ነይ ወንዲት ወይ የኔ አባት እንደዚህ ነኝ እረ አበጀሽ ያጃገን ኮጥሮ አርጋል ወዲያዝ ዙር እኔ አላቀልም ወዲያዝ እንዲያታፈሩሃል ወዲያዝ እረገኝ እንደው እኔ አላቀልም ነገሩ ቦክቷል ያገስከው አንተ ደሞ አንተ ሚዝ ይሆናለሁ ብለህ ደሞ ስፖንሰር ብለህ እኔ ደግሞ ስፖንሰር ስፈልግ መክረሜ ነው እንጂ ወርቁን ከየት ያመጣል ብዬ ወርቅ ቤት ልብሱን ልብስ ቤት አረዳ ጉሽ እንግዲህ እሯታለ ስማ እሯታለ እኔ እኮ ምን መሰለህ አዲያምጠኝ በሬን እሸጣለሁ ሲል እንዴ ብሎ የሚያርስበትን በሬውን ይሸጣል ብዬ እኮ ነው እንዴስ እኛ እያለን አልክ እሯታለ መገናኘታቸው አይቀርም ወንዲያ ባ አይ ታለም ደሞ ስማ አሁን መጣሽ አይ ታለም ደሞ እንደው ፈጣሪ ለሱ ታላት አግብታ ሞልዲያል ሊያገኛት ይችላል እኮ ድጋሚ ማን እኔ ጎሽሜ አንበርብር አንቺ ምን አስበሽ ነው አግብታ ወልዳ ተፈታ መታ ለጎሽሜ አንቺ ምን ጥርስሽን ገፍ ነው እየታያሙትሽ እቺ አይባል ሞግታ እናቲቱ ናቸው ኃይለኛ መቀኛ ግጥም አድርገው ዘግተው በሩን በመጫኛ አለ እንኳን በመጫኛ ይምረጉሽ በበት ለኔ ብሎሽ እንደው መቼም አላጣት አለ ወሽሜ ይሙት ደውላ ለኔ ብሎስ እኮ መቼም አላጣት ቅበም እንዳለች ሁሮ ቢመጣም ያው ነው እኮ አሉ አረግ የለህም እንደው አከዲ አንተ ልንገር አንተ እኮ አታቆም አይደል ፈጣሪ እንዲህ ነው ብሎ ተጣፈ እንደዛ ነው ታገኘዋለህ አይደል እንዴ ጠባ መልካም ቆንጆ ተሆነ ልጇ ጥሩ ሊተሆነ እስተ ልጇ ግብተ ብትወልድ ምን አለ አንቺ ምን ይቺ ተማርታለች ወግጀ ደዛ እንግዲህ ያሳተገያት ተመላስ ያለው ተመላስ ጠጉር ያጠንቁልህ ኧረ ተነሰሽ ቆዲያ እሺ ማርተኛ እና ምን አልክ አሁን ጎሽሜ እንደው የሚሆን ይመስላል ነው ነው ወዲዲቺ ልቤን ዱቅ ብሎት አይሆን ይመስለኛል የሚሆን ይመስላል አዋሳ እንግዲህ በጸሎት ነው የምናግዝህ ያው እንግዲህ በጸሎት ብቻም ታይሆን እንግዲህ ትፈቅድ የለም እነሱ እምቢታሉ ትፈቅድ የለም ህጋይ ጠለፈው ላይ ከተማ ቤት አዘጋጅልኛለህ ይሄን ጠብቀኝማ ግድ የለህም ኑን ሄዲማ ህጋይ ጠለፋ